አሁን ቅድም የጎበኘነው ዋሻ መጥምቀ መለኮት ቅዱስ ዮሐንስ እውነተኛ ነው መምህር ወመገስጽ ዘያደሉ ለገጽ የሰው ፊት አይቶ የማያደላ ንጉስ ነው ብሎ የማይፈራ ባለስልጣናትን የማያፍር እውነትን ከመናገር አንደበቱን ዝም ያላደረገ እውነተኛ ሐዋርያ እውነትን ያልደበቀ እውነትን ያልሸሸገ እውነትን ሲናገር ደግሞ መከራ ይመጣብኛል ግርፋት ይመጣብኛል ስቃይ ይመጣብኛል ብሎ ያልፈራ ያላፈረ ምን አደረገ ሄሮድስ የሚባል የዘመኑ ሀገረ ገዥ ነበረ ማን የሚባል አልኳችሁ ሄሮድስ የሚባል እንግዲህ ቤተ መንግስቱ እዚህ ላይ ነው ተብሏል ይሄው እዚህ ላይ አሁን ያለንበት ቦታ ይሄ ያለንበት ቦታ ሄሮድስ አገሩን ይገዛበት የነበረው ቤተ መንግስቱ ነው ማለት ነው ቤተ መንግስቱ እና እሱ ምን አንድ ጥፋት አጥፍቷል ሄሮድስ በርግጥ ብዙ ጥፋት አጥፍቷል ለዮሐንስ ግን ምክንያት የሆነው ለሞት ምክንያት የሆነው ምንድነው ሄሮድስ የወንድሙን የፊልጶስን ሚስት ያገባል የወንድሙን የፊልጶስን ሚስት ሲያገባ ዮሐንስ ምን አለው የወንድምህን ሚስት ልታገባ አልተፈቀደልህም ይሄ ነውር ነው ይሄ ትክክል አይደለም ይሄ እግዚአብሔርንም በሰውም በእግዚአብሔርም ፊት አስነዋሪ አጸያፊ ትክክል ያልሆነ ነገርና ድርጊት ነው ብሎ ሲቃወም ሄሮድስ ምን አለ መሰላችሁ እኔ ንጉሱኝ ሳለ ህዝብን አሕዛብን እየመራው እየገዛው ሳለ እኔን ሳያፍር እኔን ሳይፈራ እንዲህ አይነት የድፍረት ቃል ይናገራል በማለት ምን አደረገ ማለት ነው ሄሮድስን አሳሰረው ይላል ምን አለው አሳሰረው እንግዲህ ያሳሰረበትና ያጋዘበት ቦታ ደግሞ ቅድም የገባንበት ቦታ ነው በእውነት ትልቅ የበረከት ስፍራ አይደለም ቅዱስ ዮሐንስ የታሰረበት ቦታ እዛ ውስጥ የገባበት ቦታ ገብተን ወጣን ማለት ነው ቃል ኪዳኑን አገኘን በረከት አገኘን ማለት ነው አይደለ አዎ ከዛ የታሰረበት ነው በኋላ ሄሮድስ በዚህ ቤተ መንግስቱ ውስጥ ማለት ነው የልደቱን የተወለደበትን ቀን ያከብር ነበር የልደቱን ቀን ሲያከብር ብዙ ሰዎች ተጠርተዋል ትልቅ ድግስ ተደግሷል ትልቅ ግብዣ ተደርጓል እና በዚያ መካከል የወንድሙ የፊልጶስን ሚስት ሄሮድያዳ አለች እሷ አለችና በልደቱ ቀን መካከል የሄሮድያዳ የልጅ ሶሎሜ የምትባለው በልደቱ በዓል ላይ እንድትገኝ ያደረገችና ዘፈን ስለምትችል እስክስታ ስለምትችል እንድታስደስተው አደረገች እና ሄሮድስ በዚህ በጣም ደስ አለው ወለተ ሄሮድያዳ በልደቱ ቀን ተገኝታ ስለዘፈነችለት በስክስታው ስላስደሰተችው ከዛ ምን አላት እሱ ከደስታው ብዛት የተነሳ ደስ አሰኝተሽኛል ደስ ብሎኛልና የምትፈልጊውን የምትወጂውን ነገር ምን ላድርግልሽ ብሎ ይጠይቃታል የመንግስቴን እኩሌታ ሳይቀር እሰጥሻለሁ አንቺ ብቻ ተናገሪ ሲላት ትሄድና ምን አለች መሰላችሁ ለእናቷ ይሄው ንጉሱ ሄሮድስ ከመንግስቴ እኩሌታ እንኳን ሳይቀር እሰጥሻለሁ ብሎኛልና ምን ልጠይቀው ምን አድርግልኝ ልበለው እንዴ የመንግስት እኩሌታማ እኔ እሱን ካገባው የሱ ሚስት ከሆንኩ ማን ይወስድብናል ሁሉም ነገር የኛ እኮ ነው አሁን አንቺ ይልቁን የምትይው እኔ የሱ ሚስት እንዳልሆን እንዲህ ያደረገ የወንድምን ሚስት የፊልጶስ ልታገባ አይገባም እያለ በሰው ፊት የሚናገር የሚለፈልፍ አለ እሱም መጥምቁ ዮሐንስ ነው ስለዚህ የሱን አንገት ቆርጠ ስጠኝ በይው አያችሁ እንግዲህ ወላጅ ናት እናት ናት እንዲህ አይነት ያልተገባ ትክክል ያልሆነ ነገር ማለት ያልተገባ ነገር ከዛስ ምን አደረገች ዮሐንስን አንገት ቆርጠ ስጠኝ ስትለው ሄደችና ወለተ ሄሮድያዳ ንጉሱን የዮሐንስን አንገት ቆርጠ ስጠኝ ሄሮድስ ምን አለ አይ እንግዲህ ምን ያለው አንድ ጊዜና ምንም ማድረግ አልችልም እሰጥሻለሁ አለ ዮሐንስን ከዚህ በፊት ሲገስጸው አልገደለው ለምንድን ነው ያልገደለው ዮሐንስን ህዝቡ እንደ ትልቅ ነብይ ያዩት ነበር ከእግዚአብሔር እንደተላከ አድርገው ስለሚከተሉትና ስለሚወዱት ህዝቡ በእኔ ላይ ይነሳብኛል ብሎ አልነካውም አልገደለውም ማለት ነው ለዚህ ያን ቀን ግን ምን አለ ማለት ነው ወታደሮቹን አንገቱን ቆርጣችሁ ስጡት አለና የዮሐንስን አንገት ቆርጠው ለወለተ ሄሮድያዳ ሰጧት ሲሰጧት በፀሐይ ሊዛ ለእናቷ ለሄሮድያዳ ወስዳ ሰጠቻት ማለት ነው ስትሰጣት ግን ከሄሮድያዳ እጅ ላይ ያለችው የዮሐንስ አንገት ምን አለች ማለት ነው ከፀሐይሉ ላይ እያለች ምን አደረገች የሄሮድያዳን ንጉስ ሄሮድስ ሆይ ሄሮድያዳን የወንድምን የፊልጶስ ሚስት ልታገባ አልተፈቀደልህም እያለች ከፀሐይሉ ላይ ግር ብላ ወደ ላይ ተነስታ ሄደች 15 ዓመት ዙራ ከሰበከች በኋላ
መጥምቀ መለኮት ቅዱስ ዮሐንስ እንዲህ አይነት ታሪክ ያለው ታላቅ የበረከት አባት የቃል ኪዳን አባት በእግዚአብሔር ፊት ስለኔና ስለናንተ የሚማልድ ጻድቅ ነው፣ ሐዋርያ ነው፣ ነብይ ነው፣ ካህን ነውና እንኳን አደረሳችሁ፣ እንኳን ደስ ያላችሁ። እግዚአብሔርን አመስግኑ። እንግዲህ ለእግዚአብሔር እውነተኛ ምስክርነት በመስጠት አንገቱ የተቀላበት ቦታ ነው፣ ደሙ የፈሰሰበት ቦታ ነው። ደስ አላላችሁ? ከዚህ የበለጠ ነገር አለ? እንደዚህ አይነት የእግዚአብሔር ቅዱሳን የሆኑ ቦታን ማየት ደማቸው ከፈሰሰበት ለዚያውም ስለ እውነተኛ ምስክርነት ማለት ነው። ስለ እውነት ዛሬ ብዙዎቻችን እኮ እውነትን ለመናገር ደብቀን ሸሽገን ፈርተን በጉያችን ያዝን ሰዎች አለን አይደለም? እውነትን በመናገር ምክንያት እንገረፋለን፣ መከራ ይደርስብናል፣ ስቃይ ይደርስብናል፣ እንዲሆንብናል ብለን የሸሸን ሰዎች አለን። ሄሮድስ ለጊዜው ዮሐንስን ቢገለው እውነታው ግን አልተደበቀም። ተደበቀ እንዴ? አልተደበቀም። እውነታው አልተደበቀም። በመጨረሻ በዮሐንስ ላይ እንዲህ አይነት ግፍ ያደረጉ ሄሮድስ፣ ሄሮድያዳና ወለተ ሄሮድያዳ ምን እንደው እንዴት በከፋ ማማት እንደሞት ታውቃላችሁ? ሄሮድያዳ መሬት ተከፍታ ዋጠቻት። መሬት ተከፍታ ሄሮድያዳ። እንደገና የሄሮድያዳ ልጅ ደግሞ ወለተ ሄሮድያዳ ወይም ሰሎሜ ደግሞ ምን እንዳደረገች ታውቃላችሁ? እሷ ደግሞ እናቷ በመሞቷ ምክንያት አይምሮዋ ለቀቀ። አይምሮዋ ከቁጥጥር ውጭ ሆነና እብድ ሆነች ማለት ነው። እብድ ሆና ምን አደረገች? መልሳ ሄሮድስን አንተ ሄሮድስን መግደል አልነበረብህም፣ እንዴት ታደርጋለህ? የወንድምን ሚስትም ልታገባ አልተፈቀደልህም ነበር እያለች በሰው ፊት ስትናገረው፣ እንዴ ዮሐንስን አንገቱን ያስመተውትና ያስቆረጥኩት በእናንተ ምክንያት አይደለም እንዴ? በሰው ፊትስ ደግሞ እንዲህ አይነት ሚስጥር ማውጣት ከየት ያመጡት ነው አለና እንደገና ሄሮድስ አሁን ወለተ ሄሮድያዳን ዮሐንስን ያስገደለችው ምን አደረገች? አስገደላት ማለት ነው። እንዲገሏት አደረገ። ከዛስ በመጨረሻ ደግሞ ሄሮድስም ደግሞ በመጨረሻ ምን ሆነ ማለት ነው? ዮሐንስን ያስገደለው ሄሮድስ ምን አለ? ተልቶ ፈርሶ በስብሶ ከርፍቶ ሸቶ እንዳልሆነ ሆኖ ሞተ ይላል። እንግዲህ ሄሮድስም ሄሮድያዳም ወለተ ሄሮድያዳም ልጇም ደግሞ አሟሟታቸው እንዴት እንደከፋያችሁት። በእውነት ላይ ግፍ ያደረገ ግፍ የፈጸመ እውነትን የቀበረ እውነት በራሷ ምን ታደርጋለች? መጥፎ የሆነ ጽዋን ትመልሳለች ማለት ነው። የተከበራችሁና የተወደዳችሁ የእግዚአብሔር ልጆች ዛሬ እኛ በክርስትና ሕይወት ውስጥ ይውላችሁ ዘፈን፣ ስካር፣ ዘማዊነት እንዴት እንደሚያደርጋያችሁ የእግዚአብሔር ሰዎች እንደሚያስገድል እግዚአብሔር ሰዎች እንደሚያስገድል በእግዚአብሔር ሰዎች ላይ እንዴት ሰይፍ እንደሚያስነሳያችሁት ከባድ ነገር ነው። ዛሬም የሚዘፍኑ ዘፋኞች፣ ሰካራሞች፣ በስካር ዓለም ውስጥ ያሉ ሰዎችም እግዚአብሔርን እንዴት እንደሚያሳዝኑ እንግዲህ ስንዘፍን በተለይ የመጥምቀ መለኮት ቅዱስ ዮሐንስ የቃል ኪዳን ልጆች ሆነን የቃል ኪዳን ቤተሰቦች ሆነን ስንዘፍን እንደገናም ስንሰክር ባልተገባ የዝሙት ሕይወት ውስጥ ስንሆን የምናሳዝነው ማን ነው ማለት ነው? እግዚአብሔርን ነው የምናሳዝነው። መጥምቁ መለኮት ቅዱስ ዮሐንስን ነው ማለት ነው። እኛም በዮሐንስ ላይ ያልተገባ ግፍና አመጽ እያደረግን ነው ማለት ነው። ስለዚህ መጥምቀ መለኮት ቅዱስ ዮሐንስ ትልቅ የበረከት አባት የቃል ኪዳን አባት ነውና በእውነቱ የእሱ ልጆች ስላደረገን እሱን ስለሰጠን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ